ሰላም እንዴት ናችሁ? ዛሬ በአዲስ ቪዲዮ ተመልሻለሁ። ዛሬ አስገራሚ ሰሞኑኛ የፍቅር ታሪኮች ላሳያችሁ እና የራሴን አስተያየት እሰጣለሁኝ። በጣም የሚያሳዝን የፍቅር ታሪክ ያየሁት አለ። ላይክ ሰውን እንደማምለክ አይነት ማለት ነውና ዘንድሮ ወንዶች አፍቃሪ ሆናችኋል። የጤናማ አይመስልም። አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንዲሁ ቻናሉ አዲስ ስለሆነ ላይክ እና ሰብስክራይብ በማድረግ አበረታቱኝ። እሷን አጣው ማለት በቃ እኔ ወንድማችሁ አጣችሁኝ ማለት ነው። በቃ እኔ በህይወት እንደሌለው ነው የሚሰማኝ። እሷ ሄደችብኝ ማለት በህይወት እንደሌለው የሚሰማኝ የምር እኔ እሷ ከኔ እንድትርቅ አልፈልግም እና ባላችሁ አቅም አስታርቁኝ። እኔ አስከፋትም ድግም በቃ አስከፍቻትም ከሆነ ይቅርታ፣ እሱን ነው ፈልገው እና ይህን አደራ እላችኋለሁ። ለእናንተ ከእሷ ጥልቅ የሆነ ፍቅር አለብኝ። እሷን ማጣት አልፈልግም። ካጣትም እኔ በህይወት መኖር አልፈልግም። እሷ ከኔ እንድትርቅ አልፈልግም። በቃ ወንድ ልጅ ነኝ፣ ማልቀስ አልፈልግም። ብዙ ጊዜ አልቅሻለሁ ከአሁን በፊት፣ ግን እኔ አሁን በሚሰማኝ ሁኔታ ውስጥ ካቀጠልኩ በቃ እንደሌለው ነው የሚሰማኝ። የለውም በቃ እና አደራ ምላችሁ እሷን አስታርቁኝ። በቃ ባለው ሁኔታ በምችሉት በቃ አዎ፣ እርግጥ ነው ሊያማት ይችላል። ሰው ቤት ስትሆን ብዙ ፈተናዎች ሊገጥማት ይችላል። የኔ ምክንያት ነው፣ የኔ አለመቻል ነው ወደዛ እንድትሄድ ያደረጋት። እኔ ደህና አቋም ላይ ቢሆን ደህና ንብረት ቢኖር እሷ አትሄድም ነበር። ፍቅራችንም እንደዚህ አይሆንም ነበር። በመሀል ብሬክ አያደርግም ነበር። ግን አልቻልኩም። ፍቅሬ አትክፊኝ፣ ይህም ብቻ እንደርስልኝ፣ አትክፊኝ። ብዙ ነገሮችን አሳልፈናል። በአንቺ ብዙ ታምም ያለው ብዙ ነገሮችን ያለው እኔ ካምፓስ ተማሪ እያለሁ ከ3ኛ ወደ 4ኛ ዓመት ልዛወር ፈተና መጣ። በጣም ነው ያሳዘነኝ ልጁ ማለት ነው። ሲያሳዝን በጣም እንትን ብሏለኝ እና ግን የጤና አይመስልም ማለት ሰውን በዚህ አይነት ተስፋ ማድረግ፣ ሰውን በዚህ አይነት መጠበቅ፣ እንደዚህ ፍቅርና የሆነ ልብን መስጠት የጤና አይደለም። እግዚአብሔር እኔ ምዕራፉን አላስታውስም፣ ግን መጽሐፈ ምሳሌ ላይ ላይክ ልብን አጥብቀህ ጠብቅ ህይወት መውጫ ከእርሱ ነውና ይላል። አሁን ልቡን በዚህ አይነት ሰጥቶ እንደዚህ ስቃይ ውስጥ መግባት ማለት ያው አብዛኛዎቻችን እንትን እንላለን፣ እንሳሳታለን ማለት ነውና አንዱም ልብ ለኔ ስጠኝ እኔ መንገዱን አሳይሃለሁ ይላለኝ። መጀመሪያ ልብ ለእግዚአብሔር ነው የሚሰጥ፣ ከዛ መንገዱን ያሳየናል እንጂ በጣም እንደዚህ ሰው ላይ ወድቀን እዚህ ላይ በጣም ልባችን ሰጥተን በኋላ እንትን ነው የሚሆን። ያ ሰው የሆነ ነገር በተፈጠረ ቁጥር ምናምን እኛን ወድቃለን ማለት ነው። የሰው ልጅ ህይወቱ የሚመነጨው ከልቡ ይመስለኛል ነው እንደዛ። እና እንግዲህ ልጅቷ እንትን ካልሽ በዚህ ልክ ከወደደሽ ምን ትፈልጊያለሽ? አንድ ነፍስ አድኝ። በጣም ያሳዝናል። ግን የሆነ ሰዓት እንትን ይላል፣ የሆነ የማይሆንም ከሆነ የሆነ ሰዓት ወደ ራሱ ይመለሳል። ግን በዚህ ልክ ተጎድቶ ደግሞ ተለመኝ እላለሁ እኔ። ግን ትክክል እንትን አይደለም፣ ትክክለኛ ፍቅር ወይም ደግሞ ላይክ ሰው እንደዚህ ያለ አይደለ የሆነ ራሱን ጠብቆ የሆነ ራሱን እንትን ብሎ ምናምን እንትን ያደረገው አይደለም። በጣም አብዝቶታል ማለት ነው። እሷም ደግሞ እንደዚህ ባለማዊም ራሱ እሷ እንትን የምትለው ልትወደውም እንደዚህ ሊማረካትም የሚችለው ላይ ከቆፍጠን ብሎ ይወዳታል አይደለ? አስታርቆኝ በሉ ነው እንጂ እንደዚህ ራሱን ጎድቶ እንባ በእንባ ሆኖ በለቅሶ ምንም አይነት ፍቅር የሚጠገን ወይም የሚመለስ ነገር የለም ማለት ነው። እና እግዚአብሔር ልቦናን ይመልሰው፣ ወደ እግዚአብሔር ያድርግልህ። ከዛ ልባችን ለእግዚአብሔር፣ ከዛ ደግሞ ፍቅርም ሌላም ነው እንጂ እንደዚህ ጥቅልል አድርጋችሁ ከሰጣችሁ ከባድ ነው የሚሆን ህይወት ማለት ነው። እና እግዚአብሔር ጠብቀህ እሱ እኔን ካላወራኝ ስራ መስራት ያቅተው። ሲቀጥል እኔን እያወራኝ የማይፈልግበት ከተማ ሄዷል። የማይፈልግበት ከተማ ተገኘ። በቃ እየነዳ በእግሩም ሲሄድ እንደገና እኔም ደግሞ እያወራሁ በእግር እየሄድኩ ከሆነ የምሄድበትን መንገድ ስቼ ሌላ ሰፈር ነው የምገኘው። እሱ ደግሞ ሌላ ከተማ ገብቷል። እሱም ሌላ ከተማ ገብቷል። ከዛ ምንድን ነው አንቺ ነሻ ልቤን ወስደሽው ልቤን መልሽ ነው የምንባባለው ማለት ነው። እና
ምግብ እንደዚህ እየበላሁኝ እራት ከእናቴ ጋር እየበላሁ እሱ ከደወለ እንደዚህ ምግቤን ቁጭ አድርጌ ነው ወጣው ማለት ተመልሼ እራት አይደገም 5-6 ሰዓት ስለምናወራ እራት አይታሰብም። ጊብና ቢካል በቃ አንተን አገኘው ካለ ተቀበላለሁ እና እሱም እንደዛ ነበር። እራት የማይበላቸው ሰዓቶች አሉ። ጓደኞቹ ምን ይሉ ነበር? ደወለች ጨጭ በቃ። ስለዚህ በዚህ መልኩ ሳትገናኙ በስልክ ብቻ እያወራችሁ ቀጠላችሁ? ቀጠልን። ከመቀጠልም አልፎ አበድን። በቃ ይሆናልና የእብደት ማህበር ውስጥ ገባን ማለት በቃ የምናደርገውን ነገር አናውቅም። በቃ እኔ ሙሉ ነገሬ በቃ ስራ መስራት ሁሉ እሱን ካላወራሁት አልችልም። ቤት ውስጥ ውሎዬ እሱን ሳወራ ነው። ደምስሬ በቃ እንደ የሆነ ሱሰኛ ሰው እንዴት ነው የሆነ ሱስ የያዘውን ነገር ካልተጠቀመ ደምስሩ እንደማይሰራ ማለት ነው። ግን ካወራሁት በኋላ እየሳቅኩኝ ነው የምሰራው። በቃ በእንደዚህ አይነት ሞመንት ውስጥ ለ10 ዓመት ቀጠልን ማለት ነው። 10 ዓመት ግን የሚገርም በየመሃሉ ስንት ዓመታችን እንደሆነ ታውቃለህ ነው የምንባባለው። እሺ አዎ 8 ዓመት ሆነን 9 ዓመት ሆነን 10 ዓመት አንቺ እኮ እምቢ ብለሽኝ ነው እንጂ አንድ ትልቅ ልጅ ይኖረናል ይለኝ ነበር። 10 ዓመት ሳትገናኝ 10 ዓመት ሳንገናኝ መልኩን ሳታዩ መልኩንም ሳላቅ ያው እዚህ ድረስ ደርሻለሁ። ቀይሁን ጥቁሩን የማውቀው ነገር የለም እስካሁን ማለት ነው። እኔ እናንተ ጋር እንድመጣም ያደረገኝ ነገር ቢኖር በጣም ነው የምወደው፣ በጣም ነው የማፈቅረው። እሱ ለኔ ብዙ ነገሮችን ሆኖልኛል እና ለኔ ከፈጣሪ የተሰጠኝ ስጦታዬ ነው ምለው። በአብዛኛው ስጦታዬ እለዋለሁ። የኔ ማለት በቃ ምንም አደረኩ ከኔ የማይርቅ የኔ ብዬ ነው የምጠራው እና ያውቀዋል። የኔ ስለው ደስ ነው የሚለኝ ይለኛል። በቃ አንተን እኔ ብቻዬን አይደለም ማመስገን ያለብኝ፣ ፍቅሬን መግለጽ ያለብኝ በሚዲያ ነው እለዋለሁ። በውስጥ ያመቅኩትን እንደገና ቀን በቀን የሚያቃጥለኝን በህልም እየኖርኩት ያለሁትን የፍቅር ህይወቴን እውን የማደርግበት ሰዓት ነው ብዬ ነው የማስበው። የሚገርም ታሪክ ነው። የሚገርም አጋጣሚ ነው። በድምጽ ብቻ 10 ዓመት ሙሉ ፍቅርን እየገለጹ መቆየት በራሱ በጣም የሚያስገርምና የሚያስደንቅ ነው። በተለይ የእሱ ትዕግስት፣ ደግነት፣ የዋህነት በጣም የሚገርም ነው። ግን አንቺ እስቲ በለመዳችሁት ቋንቋ ይሄው መልዕክቱን ማስተላለፍ ትችላለች ለሱ። 10 ዓመት ሙሉ ማንነቴን ይሄን አልወድ 10 ዓመት በስልክ ፍቅር 10 ዓመት ለምሳሌ አሁን እንዴት ማለት አንድም ሀገር ተቀምጠው የኢትዮጵያ ውስጥ አንድ ሀገር ተቀምጠው 10 ዓመት በስልክ እኔ ብዙ አላምንም። ለምን 10 ዓመት ለምሳሌ አሁን እሷ ሲገናኙ ምናምን ለምሳሌ 25 26 27 እንደዛ ብትወር ከ10 ዓመት በኋላ ስንት ይሆናል? 30 ምናምን ሰው እንዴት ያህል ይጠብቃል እንዴ? ደግሞ ስልክ መልኩንም አላውቀው ምኑንም አላውቀው ስላለች ስልክ በምንድን ነው የሚያወሩት? እንደዚህ ፎቶ አይላላኩም እንዴ? እንደገና ደግሞ እንትንስ አሁን ምናልባት እሱ ወይ 3-4 ልጆች አባት ነው። ከዛ እሷን በትርፍ ነው የሚያወራት ማለት ነው። እና ግን ቪዲዮዋን በደንብ አይቼዋለሁ እና እሷ በራሷ ካላት አመለካከት ላይ አይቀበለኝም አይነት ስለሆነ እንደዛ እሷም ወደኋላ ጉተት ይመስለኛል። ግን ደግሞ 10 ዓመት ሙሉ እሱ ዝም ብሎ ጠብቆሽ የማይሆንም እንትን ላይ መንፈስ ነው እንጂ ሰው አይደለም የሚያወራ ይችላል። ሰው ሊሆን ይችላል። ግን 10 ዓመት ይሄን ያለ በ10 ዓመት እኮ ብዙ ነገር ይሰራል፣ ብዙ ነገር እንትን ይላል። የ10 ዓመት ልጅ ይደርሳል እኮ ከተወለደና አይደለም። የሚገርም ታሪክ ማለት ነው። የሚገርም ሰምቼም የማላውቀው አይደለም። አይኑ ስንት ነው የእናንተ አምላክ? ፍቅረ ሲዝም ያልክ ሰውዬ ስንት ነው የእናንተ አምላክ? አይኑ 32 አንድ አይኑ አይበራም እንኳን 32 ራሱን የማይጠብቅ ግዑዝ ነው የምትከተለዋል። አምጣው ይሄንን ባለ 32 አይን አምላክን በካልቾ ዘርሬ ነው የምትለው። የታል? አስረግጬ ነው የምነግርህ። ይምጣና እኛን ይምታ ያንተ አምላክ ይምጣ። ውሸት ነው ውሸት። አታተም አሸባሪዎች፣ የሃይማኖት አሸባሪዎች ናቸው። ነግሬሃለሁ። ስራህን ስራ። ይሄን ካፖርት ነው ልቅ አስረግጬ ነው የምነግርህ። ያንተ 32 አምላክ ይሄው ዛሬ ተዋርዷል። የት አባቱ አለ? ዘግዝቄ ነው የምገርፈው። ከመጣ እገርፈዋል። እንግዲህ ሰምተሃል፣ ተናግረሃል፣ ተሳድበሃል። እኔ የለሁበትም። ተሳድበሃል ብለባቱ ለምን ልውገረው እያልኩኝ አንተን አምላክ ያንተን 32 አይን ያለው አምላክ ቂጡን ልውጋልህ እያልኩ በጩቤ ነው የምወገው ቂጡ። የት አባቱ ራሱን አያድርግ። ራስ ማለት ነው አምላክ። አንተ ራስ ሆድ ነው አምላክ። ኮይን ነው አምላክ ሆድ ነው። ጨርሻለሁ። እኔ ግን ፍቅር ሲዝም ማለት ነው በምን እኔ ሰው የዚህን ያህል
ቢዝኒ ያህል ድፍረት ሃይማኖት አምጥቻለሁ ብሎ ግን የሆነ ሴትም አለች ማነው የምትባል ተማሪም የምትባል እሷም እንደዛ ብላለች። እና ግን እሷ እንትን ላይ ኦርቶዶክስ አይነት ሆና ቀናቶችን ነው እንትን የምታዘብራርቀው ማለት ነው። እሱ ግን አዲስ እምነት አዲስ እንትን ተከታታይ እንደ አይነት እብደት በድን አብቀን አብዷል እሱ እንወይና እንደዚህ አይነት እብደት እንደዚህ አይነት ድፍረት የት እንዳገኘን እንጃ። እኔ የሆነ ጤነኛ ነው ጤነኛ አይደለም እንዳትሉ ሰው ዘንጧ ብድመች ጤነኛ እንትን ነው ደግሞ የታመመ ነው እንዳትሉ ያው ሰው ዘንጦ እንትን አይደለም ጤነኛ ነው እንዳትሉ የሚያደርገውን ነገር ያያችሁ ነውና አይደው ነው ወይ የሆነ ተልእኮ በፖለቲካው ምናምን ይኖራል ብዬ አስባለሁ እንጂ ይሄን ያህል ተከታሉኝ ምናምን ተከታያሉ ሲሰግዱም ሲሉም ብዙ ነገር አይተናል በቪዲዮ አይታችሁ ከሆነ نروح نشتغل مافي. انت قلتي اثيوبيا فقير يعني؟ ايه اثيوبيا بلد فقير يعتبر. كيف انت عرفتي اثيوبيا فقير يعني؟ يعني هي من تصنيف دول العالم، هي مصنفة بدول العالم. يعني انت افتحي على جوجل واكتبي بيطلع لك اثيوبيا بدول العالم، تطلع لك الدول الغنية ودول الفقيرة. اثيوبيا ما في فقير يا حبيبتي. طيب انت ليش اجيتي من اثيوبيا لكن تشتغلي بالامارات اذا ما في فقير؟ لا يا حبيبتي ما في فقير. ها؟ لا عادي. انا يعني انت تشوفين انت بلاد مالنا؟ ها؟ اثيوبيا زنقون؟ كيف انت عرفتي فقير بلادنا؟ طيب اثيوبيا أيوة. في فلوس؟ ايوه في. خلاص بنروح على اثيوبيا. والله في اثيوبيا فلوس زيادة. ايوه. طيب اوكي. مو سيم تمام لك. ثاني كيف انت تقول هذا كلام؟ انا اول ما سمعت كلام مال انت انا شفت عليهم من كومنت وما يقول انت هي قالت اثيوبيا فقير انت ليش تكلمين هي؟ انا اقول لك تعالي انت قلتي اول انا ما في فلوس انا ما اقدر اروح اي مكان، انت قلتي صح ولا لا؟ وبعدين انا قلت لك حاجه انت تعالي انا بحطك فلوس تعالي بلادنا تروحين اي مكان صح ولا لا؟ ايوه قلت لك أيوة انه انا قلت لك حاجه انت اسمعيني انا قلت لك انت مثلا انت اذا انت ما في فلوس حتى في سوريا بلادنا فهمتي علي؟ في بلادنا سوريا يعني اول في شيء مشكله سوريا صح؟ يجي بلاد مالنا والله نفر مالنا هم حتى اكل هم حتى بيت والله العظيم. انت كيف تقولين هذا يعني كلام؟ انتوا كرماء، يعني انت كريمه تستقبلي الناس صح؟ كلها بلادنا والله لازم اذا انت ما في فلوس انت ما في اكل انت ما في هم ودي بيت مالهم وحتى باكل كيف انت تقولين هذا كلام؟ يقولوا باثيوبيا مليانه فلوس وسوريا نو فلوس، انه انتوا زناقيل اكثر منا. لا تقولي انت اثيوبيا فقير اثيوبيا ما في فلوس اثيوبيا هيك، لا تقولي هذا ممنوع ابدا. يعني اثيوبيا في فلوس نجي لعندكم؟ ها؟ يعني اثيوبيا في فلوس نجي لعندكم؟ ايوه والله في فلوس. ايه خلاص بنجي لعندكم. تعالي اذا انت يريد تعالي ما في مشكله. حتى ما في لو ما في فلوس نفر مال هو الزين يعني هم اكل انت طيب. አረብኛ ለማትሰሙ ምንድነው ያለች? ኢትዮጵያ ደሃ ናችሁ ፈቂራ ናችሁ አለች። ልጅቷ ደግሞ እኛ ገንዘብም አለን ንብረትም አለን ኢትዮጵያ ደሃ አይደለንም አለች። ደሃ ካልሆናችሁ ምን ልታረጉ ኢማራት መጣችሁ? ምን ልታረጉ የአረብ ሀገራት ትመጣላችሁ ትሰራላችሁ ያለች። እኛ ለዚህ መልስ የለንም እግዚአብሔር ይዋጋችሁ እንጂ እኛ ለዚህ እኔ አቅም የለኝም በራሴ ግን ትልቁ ሀብት ጤና ነው። ጤና ካለኝ ሀብታም ነኝ። ጤና ስላለኝ ነው መጥቼ የምሰራው እምለው ነገር ሀብታም ልንሆን እንችላለን ማለት እግዚአብሔር አይታወቅም። ነገም እኛ እነሱ ደረሱ ላይ እንደርሳለንና ምን መልስ አለኝ አሁን ለዚህ? ምንም መልስ የለኝም። እንግዲህ ያው ሀብታም ሊኖር ይችላል ሀገራችን ላይ ግን ሞር እንትን ህብረተሰቡ ድሃ ስለሆነ
ቤታቸው ተቀምጠን አይ ቲክቶክ ስንቱን አሳየኝ። አዲስ ኮሜንት ሰብስክራይበር እንዲ ቪዲዮ ላይክ አድርጉ፣ ቪዲዮ ላይክ አድርጉ። ሰላማችሁ ይብዛ።